ታይ በገዛ ቆንጨራ ያረዱኝ አለ ሰውየው። ወይኔ ሩታዬ አሁን ጠንከር በይ በቃ አሁን እርሹ በቃ ነገሮች አክትመዋል አይደለ? የፍቺ ወረቀት ላይ ፈርም ያለው ብሏል፣ ተለያይተናል ብላችኋል። በቃ እንግዲህ ምንም ማድረግ አይቻልም። አሁን ጠንከር በይ፣ ልጅሽ ላይ ፎከስ አድርጊ። በቃ ፊውቸር ነገን አስቢ። አሁን ከዚህ በኋላ በቃ የማይሆን ነገር ነው የሆነው። ሁለታችሁ መካከል ይሄ ነገር ባይፈጠር መልካም ነበረ፣ ግን ተፈጠረ። በቃ ምንም ያመጣችሁት ያተረፋችሁት ነገር የለም። በቃ ልጃችሁን ነው የጎዳችሁት። በሁለታችሁ መካከል እስከ ወዳኛው ድረስ እኔ እንጃ ሊጠፋ የማይችል አይነት ጠባሳ ይዛችሁ ነው የተለያያችሁት። ያ ባይሆን መልካም ነበር። በሰላማዊ መንገድ ነገ ምን ሊፈጠር እንደሚችል እንደማያቅ ሰው ነገ እንዳልተሰጠው ሰው ነገር እንዳልኖረው ሰው ነበር መለያየት የነበረባችሁ። ምክንያቱም ነገ የኛ አይደለም። ነገ እግዚአብሔር ምን አይነት ነገር ደግሶልን እንደሚጠብቀን አናውቅም። ብዙ ጊዜ በዛሬያችን አዋዋል በዛሬያችን አነጋገርና ዛሬን በትክክል ባለመጠቀም ነው ነጋችንን የምናበላሸው ብዙ ጊዜ። ምክንያቱም በቃ በቀል ማለት እስከ ወዳኛው ከዛ ሰው ጋር የምንለያይበት መንገድ ነው እንጂ ማሸነፊያ መንገድ አይደለም። ነገ ከዛ